ዛሬ ስለ ጦር መሳሪያ አስተዳደርና ቁጥጥር አዋጅ ነው የምናነሳው። ከዚሁ ጋር ተያይዞ በአዋጁ ላይ የተካተቱ ዋና ዋና ሀሳቦች ምንድን ናቸው? እንዲሁም ደግሞ እንደሚታወቀው ህገወጥ የጦር መሳሪያ ሲዘዋወር ከተገኘ እንደሚወረስ እየታወቀ ነው። ነገር ግን የህገወጥ የጦር መሳሪያውን ሲያንቀሳቅስ የነበረው ተሽከርካሪ አወራረስን በተመለከተም የሰበር ውሳኔን ጠቅሼ የማነሳላችሁ ሀሳብ ይኖራል ማለት ነው። በቅድሚያ ግን ሰላም፣ እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ቻናሉን ሰብስክራይብ ካደረጋችሁ በቀናት ልዩነት የምንለቀው አዳዲስ የህግ መረጃ ይደርሳችኋል። ወደ ዛሬው ዝግጅት ስንሄድ እንግዲህ ብዙ ሰዎች እንዳጋጠማችሁ አስባለሁ። የተሽከርካሪ ባለንብረት የሆኑ ሰዎች ተሽከርካሪው ህገወጥ የጦር መሳሪያ ተደርጎበት በተሽከርካሪ ውስጥ ማለት ነው ሲንቀሳቀስ በፍተሻ የሚያዝበት ሁኔታ አለ እና ብዙ ሰዎች ንብረታቸው የተወረሰባቸው ይኖራሉ። ያ ማለት ተሽከርካሪው ማለት ነው። ምንድነው እንግዲህ ይህ ሊሆንበት የቻለበት ምክንያት በአዋጅ ቁጥር 859 ህዝባር 2006 አንቀጽ 147 ንዑስ ቁጥር 3 መሰረት አንድ ህገወጥ እቃዎችን የጫነ ማጓጓዣ ወይም ደግሞ ተሽከርካሪ የተወሰኑ 3 ምክንያቶች ከተሟሉ ወይም ደግሞ እነዚህ ምክንያቶች ካሉ የተጫነው ህገወጥ እቃ ከመወረሱ ጎን ለጎን ተሽከርካሪውም እንዲወረስ ህጉ ያስገድዳል። አሁን የጠቀስኩላችሁ ድንጋጌ ማለት ነው። ስለዚህ እነዚህ 3 ምክንያቶች ምንድን ናቸው የሚለውን ዛሬ ከአነሳነው ከህገወጥ የጦር መሳሪያ ዝውውር ጋር አገናኝተን ስናነሳው የመጀመሪያው ጦር መሳሪያውን ለመደበቅ እንዲያስችል ሆኖ የተሰራ የተለወጠ ወይም ደግሞ መደበቂያ አካል የተገጠመለት ከሆነ በተሽከርካሪው ላይ ማለት ነው። ሁለተኛው ደግሞ የተሽከርካሪው ባለቤት ወይም ባለንብረት እያወቀ የድርጊቱን ለመፈጸም ለመከላከል ወይም ደግሞ ለማስቆም ተገቢውን እርምጃ ሳይወስድ የቀረ ከሆነ ነው። በሶስተኛነት ደግሞ የተሽከርካሪው ባለቤት ወይም ደግሞ ኃላፊ በማስታወቂያ ተጠርቶ ተሽከርካሪው ከተያዘ በኋላ ያልቀረበ ከሆነ ተሽከርካሪው ይወረሳል ማለት ነው። አሁን እዚህ ጋር በሁለተኛነት ያነሳውላችሁ ነጥብ በተመለከተ ጉዳዩ አከራካሪ ነው። ምክንያቱም የተሽከርካሪው ባለንብረት ስለ ህገወጥ የጦር መሳሪያ ስለመጫኑ እያወቀ ለማስቆም ወይም ደግሞ ለመከላከል የወሰደው እርምጃ ከሌለ ይላል እና ማወቁን ወይም ደግሞ ያለማወቁን እንዴት መለየት ይቻላል ወይም እንዴት ማስረዳት ይቻላል በማስረጃ የሚለው ትንሽ ያስቸግራል። ነገር ግን አንድ ልብ ማለት ያለባችሁ ነገር ምንድን ነው? ባለንብረቱ ያውቃል ወይንስ አያውቅም ስለ ህገወጥ ድርጊቱ የሚለውን ማጣራት ሊደረግ የሚገባው ተሽከርካሪው የህዝብ ማመላለሻ ከሆነ ነው እንጂ ህዝብ የማያመላልስ የግል መጠቀሚያ ከሆነ ለምሳሌ እንደ የደረቅ ጭነት መጫኛ ተሽከርካሪ ሊሆን ይችላል፣ ወይም ደግሞ ሌላ ህዝብ የማይገለገልበት የግል ተሽከርካሪ ከሆነ ባለንብረቱ የተሽከርካሪው ባለንብረት ስለ ህገወጥ ድርጊቱ ያውቃል ወይስ አያውቅም ወደሚለው ማጣራት አይኬድም ማለት ነው። ስለዚህ የጫነው ህገወጥ መሳሪያ ከነ ተሽከርካሪው ሊወረስ ይችላል ማለት ነው። ይህንን በተመለከተም በሰበር ውሳኔ ሰጥቶበታል ማለት ነው። በሰበር መዝገብ ቁጥር 24/1787 ላይ ነው አስገዳጅ ውሳኔ የተሰጠው ማለት ነው። ሲጠቃለል የህዝብ ማመላለሻ መኪና ካልሆነ ተሽከርካሪው ያለምንም ቅድመ ሁኔታ ይወረሳል ማለት ነው። ነገር ግን የህዝብ መገልገያ ከሆነ ደግሞ ለተሽከርካሪው ባለንብረት ስለ ወንጀል ድርጊቱ ማወቅ ያለማወቅ ወደ ማጣራት የሚኬድ ነው የሚሆነው ማለት ነው። ሌላው እስኪ አዋጅ ከዚሁ ከጦር መሳሪያ አስተዳደርና ቁጥጥር አዋጅ ቁጥር 1177 ላይ የተቀመጡ ዋና ዋና ሀሳቦችን እናንሳ። የጦር መሳሪያ ምንድን ነው የሚለው ሀሳብ ለብዙዎቻችን ግልጽ ነው። ነገር ግን ብዙ ጊዜ ክርክር የሚያስነሳ የነበረው ለብቻው የተገኘ ወይም ደግሞ ተይዞ የተገኘ ሲዘዋወር የተገኘ ጥይት ተይዞ ቢገኝ የጦር መሳሪያን ትርጉም ያሟላል ወይ፣ የጦር መሳሪያ ሊባል ይችላል ወይ የሚለውን ስናይ በአዋጁ መሰረት ጥይት ለብቻው እንኳን ቢሆን የጦር መሳሪያ ነው በሚል ትርጉም አግኝቷል። ስለዚህ ጥይት ለብቻው የጦር መሳሪያ ነው፣ ህገወጥ እስከሆነ ድረስ
ይወረሳል። በወንጀልም ደግሞ የሚያስጠይቅ ነው ማለት ነው። ሌላው ደግሞ እዚህ ጋር ማንሳት ያለብን የጦር መሳሪያ ይዞ መገኘት የተከለከለባቸው ስፍራዎችን እስኪ ላንሳላችሁ። እነዚህ ቦታዎች እንግዲህ የተወሰኑት ሰላማዊ ሰልፍ በሚደረግባቸው ስፍራዎች፣ በሆቴል፣ በሲኒማና ቲያትር ቤቶች፣ በሙዚየሞችና በትምህርት ተቋማት፣ በሃይማኖት ተቋማት፣ በሆስፒታሎች፣ በመንግስት መስሪያ ቤቶች እና በሌሎች ተመሳሳይ ቦታዎች የጦር መሳሪያ መያዝ አይቻልም ማለት ነው። ሌላው ሀሳብ ደግሞ የጦር መሳሪያ ለመያዝ የፈለገ ሰው እንግዲህ ፍቃድ አውጥቶ መጠቀም እንደሚችል አዋጁ ያስቀምጣል። በተጨማሪም በባህላቸው መሰረት ጦር መሳሪያን የሚታጠቁ ሰዎች እንዲሁ ፍቃድ አውጥቶ መያዝ ይችላሉ። ዓለም አቀፍ ድርጅቶች፣ የውጭ ሀገር ተወካዮችም ፍቃድ አውጥቶ ጦር መሳሪያን መያዝ እንደሚችሉ በአዋጁ ላይ ተቀምጧል ማለት ነው። እንግዲህ ሌላው ደግሞ ለጦር መሳሪያ የተሰጠ ፍቃድ በተለያዩ ምክንያቶች ሊሰረዝ ይችላል በሚል ያስቀምጣል አዋጁ። ለምሳሌ ወንጀል የተፈጸመበት ከሆነ፣ ባለፍቃዱ የሞተ ከሆነ ወይም ደግሞ ባለፍቃዱ በሐሰተኛ ማስረጃ በመጠቀም ከሆነ ፍቃዱን ያወጣው፣ እንዲሁ ጦር መሳሪያው የጠፋ ከሆነ እና በሌሎች በቂ ምክንያቶች ፍቃዱ ሊሰረዝ እንደሚችል በአዋጁ ላይ ተቀምጧል ማለት ነው። ከዚህ ጎን ለጎን የጦር መሳሪያ ፍቃድ ያለው ሰው ካሉበት ግዴታዎች መካከል ብዙ ተዘርዝረዋል። ነገር ግን የጦር መሳሪያው በሌላ ሰው እጅ እንዳይገባ ማድረግ በዋናነት ሊጠቀስ ይችላል ብዬ አስባለሁ። ምክንያቱም ብዙ ሰዎች በእንዝላልነት በየቁም ሳጥኑ እንደዚህ በማይሆን ቦታ በማስቀመጥ ህጻናት ልጆች አንስተው እንዲሁም ደግሞ አዋቂ ሰዎች ለመለማመድ በሚል አንስተው ሲተኩሱ በቸልተኝነት ለህይወት መጥፋት ምክንያት ሲሆን እኔም በስራ አጋጣሚ እየታዘብኩት ነው ማለት ነው። በአዋጁ ላይ ግን ሌሎች የጦር መሳሪያን ፍቃድ አውጥቶ የሚጠቀም ሰው ማድረግ ያለባቸው ከሱ የሚጠበቁ ጥንቃቄዎችን በተመለከተ በዝርዝር ተቀምጧል። እሱን መመልከት ይቻላል ማለት ነው። ስለዚህ በዛሬው ቪዲዮ የጦር መሳሪያ አዋጁን በተመለከተ ዋና ዋና ሀሳቦች እንዲሁም ደግሞ ስለ ህገወጥ የጦር መሳሪያ መወረስን፣ ህገወጥ የጦር መሳሪያን ከጫነ ተሽከርካሪ ወይም ማጓጓዣ መወረስ ጉዳይ ጋር አንድ ላይ በማድረግ ነው ያነሳውላችሁ። ከቀናት በኋላ በሌላ ህግ ነክ መረጃ የምመለስ ይሆናል። መልካም ጊዜ